ኢኽላስን ፈልገን የምንሰራበት ያድርገን። እናንተም እንደዛው አላህ ባሰራጫችሁት ከኛ በላይ አጅር እኩል አጅር ይስጠናል። ከኛ በላይ እኩል ይስጠን እና ኢንሻአላህ ይሄን ይመስላል። መልካም ጊዜ ይሁንላችሁ። ሱብሃነከ አላሁመ ወቢሐምዲክ ናገረው በቋንቋ አካባቢ ላይ በነበሩ ሰዎች በሚናገሩበት ቋንቋ ተናገረ። ለእኛ ተጠቁሙ ደረስ አብዱ ተቀበለኝ። እኔ አንተ ነው ለዛ ነው እኮ እየተሰቃያችሁ ያላችሁት። አሁን እኮ እኛ ተሰቃየን እኮ። ምክንያቱም እንግሊዝኛ ብትሄድ ኤንአይቪ ነው የምናነበው፣ አርሲቪ ነው የምናየው። እናንተ ነው አዲሱ ባለመጠቀሙ መመናችሁ አያውቁም። አንደኛ የማይተረጉሙበት ወይም ደግሞ መሰረቱ ይተረጎማል። ተርጉሞን ያለው በእንግሊዝኛ በምንም ተተርጉሞን ያለው ነገር ግን የምንጠቀመው መሰረታዊ ቋንቋውን ነው። አምላክ ያወረደበትን ቋንቋውን ሲጀምር ኢየሱስ የተናገረው አረማይክ ቋንቋን አረማይክ ነው ሲያስተምርበት የነበረው። ስለዚህ እንዴት ይምጣ እንዴት ራሱ አይታወቅም። ከዛ በኋላ እንዴት አድርጋችሁ ነው በግሪኩ ራሱ የተዘጋጀው? ያ የግሪኩ ራሱ ከናካቴው ግሪኩ ራሱ አይደለም የምትጠቀሙት። ዘፈርስት የተጻፈበትን ሁላ አይደለም የምትጠቀሙት። 10 ነው ኤዲት የምታደርጉት። የትኛው ነው ትክክል? 1954 ትራንስሌሽን ነው ትክክል? 2000 እትም ነው ትክክል? መልስ አንተ። አማርኛ የትኛው ነው ትክክል? የ2000 መጽሐፍ ቅዱስ ነው ትክክል ወይስ 1954 ነው ትክክል ወይስ ከዛ በፊት ያሉት ናቸው ትክክል? እኛ አከራካሪ ነገር ትርጉም ችግር ምናምን ሲያጋጥመን ሄደን ግሪኩ ጋር ቼክ ማድረግ እንችላለን። ዘመኑ የትኛው ነው? አይበተርኩም ይሻላል አላችሁ። የትኛው ነው ትክክል? መልክታት ናቸው። መልክቱ ደርሶናል እኮ የቱ ነው ትክክል? አሁን ለምሳሌ ቅድም ስታወራ ነበር። አሁን ለምሳሌ ክርስቶስ እኔ ጌታን ቃል በቃል ያለበት የተማካመችን ብራዘር የትኛው ነው እንትኑ ትክክሉ? 1954 መጽሐፍ ቅዱስ ነው ትክክል? የ2000 እትሙ ነው ትክክል ወይስ የፕሮቴስታንቶቹ አዲሱ መደበኛ ትርጉም ነው ትክክል? የትኛው ነው ትክክል? የፕሮቴስታንቶች ምናምን አይመለከተኝም። ገና ሳይጀምር አይታቸው እነሱ የተረጉሙት ገደል ይግቡ ብሏል። አንድ ጥልሃል። ከኦርቶዶክሱ ጋር እንግባና የ2000 እትሙ ነው ትክክል? 1954 ነው ትክክል ወይስ ከዛ በፊት ያለው ነው ትክክል? የትኛው ነው ትክክል? እኛ የቀድሞ የታተመው ብዙን ቼክ እናደርጋለን። በአፕሊኬሽን በምናምን በትርጉም ላይ ብዙ የቃላት ለውጦች ሊመጡ ይችላሉ። 2000 ከግዕዝ ነው የተወሰደው። ጀለስ 2000 ከግዕዝ ነው 2000 ማታ ከሆነ ልንገርህ፣ የ2000 መጽሐፍ ቅዱስ የተወሰነ የተረጉሙ ከግዕዙ ነው። 1954 የተረጉሙ ከግሪኩ ነው። ሁለቱም በጣም ብዙ ቃላት አይስማሙም እኮ ሰዎች ናቸው የሚተረጉሙት። የቃላት የቶች ምናምን ነገር ይኖራል ከእትምትም ማለት ነው። የአንድ አይነት ችግር ሲያጋጥመን ሄደን ቼክ እናደርጋለን። ግሪኩ በቃ አይደለም የግሪኩ ሄደን እናስተካክላለን። ደግሞ ያን ያክል አሁን ምን እያልከኝ ነው? አይታችኋል። አሁን ወደኛ ሀሳብ መጣ። ምን እያለ ነው እንግዲህ? አምኗል። መጀመሪያ እንዳለ ትርጉሞች በትርጎች በየጊዜው ኤዲት እንደሚደረጉ መጽሐፍ ቅዱሶቹ ምናምን አምኗል። ችግር ሲፈጠር ምን አለ? በቃ ወደዛ እየሄደን መጨረሻ እኛ ለምን እንሰቃያለን? 20 አይነት ቁርአን አለ አይደለ እንዴ? የተለያየ አቀራር አለው እንትን አለው። አውርፍና ምናምን ነገር ካልተማርሽ እዛ ጋር እንመጣለን። ይሄ እኮ ስለዛ አይደለም ስለ ትራንስሌሽን ያለውን ያንደሱ እያለን አንደበት ከትምህርት ልዩነት ሲመጣ ወደ ሶርሱ ትሄዶች ወደዛ እንምጣ። እሺ ወደዛ እንምጣ። እኔ ደግሞ ማቴዎስ፣ ማርቆስ፣ ሉቃስ 4ቱ ይለያያሉ በሀሳብ ደረጃ ሁላ። ላሳይ ማስረጃ ልስጥቅ። 4 ጸሐፊዎች ሁላ እርስ በርሱ አይስማሙ። ልስጥ ማስረጃ። ሳይስማማ ቀርቶ ሳይሆን የሆነ ነገር አንዱ በአንድ ሳይድ ያለው ነገር ሲዘገብ ሌላኛውን ሳይድ ዘገበ እንጂ በስትክክል ሳይስማማ ማለት ጭኖሩት አይደለም። ልስጥ ማስረጃ። በስትክክል ልስጥ ማስረጃ ትፈልጋለህ? ልስጥ ማስረጃ። ማናቸው ትክክል ናቸው የሚለው ነገር ትነግረኛለህ? ሁለቱም ትክክል ናቸው። ስጠኝ። ሁለቱም ትክክል የማይሆንበት ላሳይካ ታዲያ። ማርቆስ ስታመጣ ምን እንድታደርግ እፈልጋለሁ መሰለኝ። አሁን በእኛ በኩል ንጽጽር የሚሰሩ የሚያስተምሩ መጽሐፉን ለማመጣ እናንተን ቁርአን አዲስ ሲከፍቱ በእናንተ ተፍሲር ነው የሚያበረታትና የእኛን ትርጓሜ እያመጣ ታስረዳኝ ደስ ይለኛል። እኔ ሊቃውንት ስላልሆንኩኝ ጥቅስ ምናምን ስለማልልህ ጌታ ወደሚለው ልምጣሽ። በቃ ጌታ ወደሚለው ልምቶ በቃ ይሄኛውን በጊዜ እንግዲህ አሁን ቀድሞ ማስተካከያ ካመጣ እኔ ሊቃውንት አይደለም መለክ የተነሳ ለምን ጠይቃለሁ? በቃ አላቅም እያልከኝ ነው። ወረድ እኮ እሺ፣ ወደ ጌታ ወደሚለው ልምጣሽ። ጌታ ምን በምታውቀው ቀጥልሽ። ጌታ ነው አምላክ በሚለው ባነሳው ቀጥልሽ። አሁን እኔ እሱ ላይ ልጠይቅ የምፈልገው አይሁዶች በድንጋይ ሊወግሩት የተነሱት
ለምንድን ነው ክርስቶስ ላይ እዛ ላይ በተረዳው ሰበብ እየፈለጉ ነው። በሁሉ ነገር ሰበብ የፈልጉት ሊገሉት። የምን ሰበብ ነው? እነሱ አምላክ ነኝ እንዳላቸው ገብቷቸው እኮ ድንጋይ ሊወጉ እሱ አንደኛው ቃል በቃል ወርድ በወርድ ለምን አልተናገረም እያልክ ነው። በእሱ ምክንያት አይደለም። አይሁዶች መጀመሪያውኑ ሲጀመር መሲህነቱ መቀበል አልፈለጉም ከመነሻው፣ ምክንያቱም ሊነግስ ስላልሆነ ማለት ነው። ሲያዩት ሊነግስ አይደለም ያልተቀበሉበት ምክንያት ራሱ አንደኛው ምክንያታቸው ከመነሻው ኢየሱስን አይሁዶች ይህን የራስ መምህራኖችን ራሱ ምንት ማለት ይችላል። አይሁዶች ለምንድን ነው መሲሁን ያልተቀበሉት? ሳይገባቸው እዛ ላይ እኮ መልሰውለታል። ስለምን ልትወጉኝ ተነሳችሁ ሲላቸው እኮ ራስን ከአምላክ ስላስተካከል አምላክ ስላረክብ ነው። እና ለማ አምላክ ነኝ ብሎ አልተናገርም እሱ ፓርት ላይ። አይሁዶች አሁን ስለ አይሁዶች የመጣ ነው። አይሁዶች ጋኔል አለብህ ብለውታል፣ ብዙ ነገር ብለውታል። የአይሁዶች ምስክርነት እዚህ ጋር አይሰራም። ጋኔል አለብህ ብለውታል፣ ጅኒ ያለበትን በል። እኛ እንደምንድነው የእነሱን ሀሳብ ይዘን? እነሱ እኮ ብዙ ነገር ይሉታል እኮ፣ ነቢያትን እኮ ይሳደባሉ፣ ብዙ ነገር የሚሉት ሊትራሊ የማይፈልጉትን ነቢይ ሲያገኙ ብዙ ነገር የሚቀጣጥፉት ብዙ ነገር ሊሉ ይችላሉ። ስለዚህ ያን መነሳት ወጥመድ ያጠምዱለት ነበር። አሁን ያቺ አመንዝራዋን ሴት አምጥተው ሙሴ ውገራት አለውን አንተ ምን ትላለህ ያሉት አውቀው ነው። ለምሳሌ ውገሯት ቢል ጨካኝ ሰው ነው ሊሉ ነው። አትውገሯት ቢል የሙሴን ሕግ ጣሰ ሊሉ ነው። ወጥመድ አስቀምጡለት። እሱ ምን አለ? ከእናንተ ኃጢአት የሌለበት ይውገራት አለ። ወጥመድ አስቀመጠን፣ አስወጣቸው። ከዛ ስናላት ኃጢአትሽ ይቅር ተበል። አሁን እዚህ ጋር ፖይንቱ ስለ ሴቷ እያወራሁኝ አይደለም። ይቅር ይላል እንዴ? እሺ ሁለተኛ ኃጢአት እንዴት ይቅር ሊል ይችላል ኢየሱስ የሚል ሀሳብ። እሺ ክፍሉ እዛ ጋር ኃጢአት ምናምን ስለሚለው ባይሆንም ኢየሱስ ኃጢአት ይቅርታ ምናምን ማለት ስልጣን ስላለ አምላክ ኃጢአት ስርየት እንዲሰጥ ራስን መድኃኒትም ስላደረገው ነው። ሐዋርያት ሥራ ምዕራፍ 5 ቁጥር 31 ላይ ሄደህ ማየት ትችላለህ። አምላክ ስለሆነ ሳይሆን አምላክ መድኃኒት ስላደረገው ነው። ሐዋርያት ሥራ ምዕራፍ 5 ቁጥር 31 ላይ ቃል በቃል ይህንን ለእስራኤል ንስሐና የኃጢአት ስርየት ይሰጥ ዘንድ ራስን መድኃኒትም እንዳደረገው ይላል። መድኃኒት ተደረገ። አምላክ ስላልሆነ ነው መድኃኒት የተደረገው። ባይዘወይ አምላክ ማንም መድኃኒት አያደርገው በራሱ። ሲቀጥልም የእሱ መድኃኒትነት አምላክ የስሙ ትርጉም ምንድን ነው? የኢየሱስ ተደርጎ ነው አልኩ። ተደርጎ ነው አልኩ። መድኃኒት ተደርጎ ነው ይስማል። አሁን እኮ ጥቅስ ጠቀስኩልህ እኮ በመደረግ የመጣ ነው። የወሰድም መድኃኒት ይባል። እሺ ለማንኛውም እኔ ሌላ ጊዜ የእኛን ትምህርት እንትን ስትሉ በራሳችን ተፍሲራችንን ተጠቀሙልን። እኛ የእኛ ልጆች እንደሚያደርጉት ማለት ነው። ሌላ ጥቅስ ሞክርሽ ችግር የለውም። ሀሳቡን ካስታወስክ እኔ ጥቅሱን አስታውሰዋለሁ። ዝም ብለህ ሀሳቡን እንደዚህ ያለበት እንዲያደረገበት ምናምን በልና ጥቅስ መያዝ አይጠበቅብህም። ክርስቲያኖች ሌላ የምትገቡ ካላችሁ ጥቅስ አትያዙ። እሺ አይጠበቅባችሁም። ዝም ብላችሁ ፓስተራችሁ ሲያወራ የሰማችሁት ቄሱ ሲያወራ የሰማችሁትን ብትናገሩ እንኳን እኔ ያስታውሰዋል። እዚህ ያሉ ወንድሞች ያስታውሳሉ፣ እህቶች ያስታውሳሉ። ስለዚህ አትጨናነቁ። ነሰሰሪ ጥቅስ መያዝ ምና አይጠበቅባችሁ። ይህንን ሀሳብ እንዴት ታዩታላችሁ ምናምን ብላችሁ ሀሳባችሁን ተናገሩ። አሁን የምታስታውሰው ጥቅስ ካለ ሞክር፣ ዝም ብለህ ማለት ነው። ኢየሱስ ሰንበት እንዲሰራ ብለው እንትን ሲሉት አባቴ ይሰራል እኔም እሰራለሁ ያለው እሱ ዮሐንስ ወንጌል ምዕራፍ 5 ቁጥር 17 አካባቢ ላይ ነው ያለው ይህ ክፍል። ልክ ነው። እዚህ ጋር ተናግሯል። አባቴ እስከዛሬ ይሰራል ወይም እሰራለሁ የሚል ሀሳብ ተናግሯል። ነገር እዛ ክፍል ላይ አውዱ ስለምን እየተወራ ነው የሚለው ነው ማወቅ ያለብህ። ቁጥር 5:17 ላይ ነው አንተ የጠቀስከው። ቁጥር 5 ቁጥር 10 ላይ ነው ሀሳቡ ጀመረው። አይሁድ የሆነን ሰው ይፈውሳል ኢየሱስ ገባ። እዛ ሳለ አልጋህን ተነስተህ ሂድ ምናምን ይለዋል። ስለዚህ ኢየሱስ ያደረገው በአይሁድ ይሄኛውን ነገር በሰንበት ይሄ ሲሰራ ኢየሱስ በጣም አይሁዶች እንዴት በሰንበት እንደዚህ ያደርጋል የሚል ሀሳብ ያነሱት። ስለዚህ እኔ ከራሴ አይደለም የምሰራው ነው እያለ ኢየሱስ ክፍል ላይ ምክንያቱም ፈውስ የሚባለው